በአሰቃቂ ሁኔታ የተገደለው የኢንሳ የሳይበር ደህንነት ባለሙያ ኢሳያስ አሟሟት ዙሪያ የወጣው የምርመራ ዘገባ መነጋገሪያ ሆኗል። የኢትዮጵያ ነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ደርሷል ሲል መንግስት አስጠነቀቀ። ውድ የሊቅ ሚዲያ ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎችም ትኩስ መረጃዎች በዝርዝር ትሰማላችሁ። ወዳጅነታችን ጸንቶ እንዲቀጥል ሰብስክራይብ እና ሼር ማድረጋችሁን አትርሱ። ወደ ዜናዎቻችን እንለፍ። የዛሬ ዓመት በዚህ ወር በምርመራ ክፍል ውስጥ በአሰቃቂ ሁኔታ የተገደለው የቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ ከፍተኛ የሳይበር ደህንነት ባለሙያ በአቶ ኢሳያስ አሟሟት ዙሪያ የተሰራ አዲስ የምርመራ ዘገባ ወጥቷል። ኢሳያስ በላይ ለ6 ዓመታት ያህል በኢንፎርሜሽን መረብ ደህንነት ኤጀንሲ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ አገልግሏል። በ2014 ዓ.ም የአማራ ክልል ፖሊስ ኮሚሽን እና የክልሉ ሰላምና ደህንነት የሚጠቀምበት ወታደራዊ ሬዲዮ የመለያ ኮዱ በቀላሉ ተጋላጭ ሆኖ ተገኘ። ይህንን የሬዲዮ ትስስር እንደ አዲስ ማስተሳሰር ግድም ሆነ። የወታደራዊ ሬዲዮ ትስስሮች እንዲሁ በቀላሉ የሚከወኑ አይደለም። በዘርፉ ልምድ ያላቸው ዓለም አቀፍ ተቋማት ተወዳድረው በሚሊዮን የሚቆጠር ዶላር የሚጠይቁበት ስራ ነው። አገርን ለከፍተኛ ወጪ የዳረገ የሬዲዮ ግንኙነት መረብ እንዲሁ በቀላሉ የይለፍ ቃሉ ተሰብሮ ሚስጥሮች የሚባክኑ ከሆነ ደግሞ ሌላ የሀገራዊ ደህንነት ስጋት ነው። ይህ ስጋት በ2014 ዓ.ም በአማራ ክልል ፖሊስ ኮሚሽን እና የሰላምና ደህንነት የሬዲዮ መገናኛ ላይ በግልጽ ታየ። ችግሩ እንዴት ይቀረፍ በሚል ኢንሳ መፍትሄ ሲያፈላልግ ኢሳያስ በላይ በተቋሙ ውስጥ ያገኘውን ዓለም አቀፍ ልምድ በመውሰድ የክልሉን የሬዲዮ አውታር እንደ አዲስ ለማቀናጀት ሐሳቡን አቀረበ። ኢንሳ 7 አባላት ያሉት የባለሙያዎች ቡድን አዋቅሮ ኢሳያስን የቡድኑ መሪ አድርጎ ወደ አማራ ክልል ሸኘው። ቡድኑን በማስተባበር የአማራ ክልልን ከወረዳ ጀምሮ እስከ ዋናው ቢሮ ድረስ ያለውን የሬዲዮ ትስስር በዘመናዊ መልኩ አቀናጅቶ ለክልሉ መንግስት በ2 ወራት ጊዜ ውስጥ አስረክቧል። ኢሳያስ ዛሬ በህይወት ባይኖርም የክልሉ ፖሊስ ኮሚሽን እና የሰላምና ደህንነት ቢሮ እስከ ወረዳ ድረስ የሚጠቀሙበት የሬዲዮ መገናኛ መረብ በዚህ ድንቅ ወጣት የተሳሰረ ነው። ኢሳያስ በላይ ለምን ተገደለ? የአማራ ክልልን የሬዲዮ መገናኛ አውታር አቀናጅቶ ከተመለሰ ከ2 ወር በኋላ አንድ ቀን ጠዋት 4 ሰዓት ላይ ቢሮ ከመግባቱ የኢንሳ የውስጥ ደህንነትና ጥበቃ ኃላፊ የኢሳያስን መታወቂያ ቀማው። በኢንሳ ተቋም ውስጥ የውስጥ ደህንነትና የጥበቃ አባል የሰራተኞችን መታወቂያ ቀምቶ ከወሰደ ቢሮ መግባት የተከለከለ ነው። ኢሳያስም ለምን መታወቂያው እንደተወሰደበት ቢሮ ገብቶ ኃላፊውን መጠየቅ አልቻለም። ከስራ እንዳሰናበቱት ቆጥሮ ሌላ ስራ ማፈላለግ ያዘ። ከወራት በኋላ አማራ ባንክ ተቀጥሮ ለ2 ዓመታት ያህል በሙያው እየሰራ ባለበት ወቅት ሚያዝያ 23 ቀን 2016 ዓ.ም ከምሽቱ 2 ሰዓት ከ30 የፌዴራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈለጋለህ በሚል ይዘውት ወጡ። በማግስቱ ባለቤቱና የቅርብ ቤተሰቦቹ አዲስ አበባን ሲያካልሉ ውለው ማታ አዲስ አበባ ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ አገኙት። በምን ጠርጥረው እንዳሰሩትም እርሱ አላወቀም። ከ2 ቀን በኋላ ከ14 ተጠርጣሪዎች ጋር ወደ አፋር ክልል ሰመራ ጉዞ ጀመረ። ሰመራ ከተማ መግቢያው አካባቢ አንድ የግለሰብ ግቢ ውስጥ እንዲገቡ ተደርገው በዕለቱ ከምሽቱ 4 ሰዓት እስረኞቹ በየተራ እየተጠሩ በመርማሪዎቹ ይጠየቃሉ። የኢሳያስ ተራ ደረሰ ይላል ከኢሳያስ ጋር አብሮ የነበረ ስሙን እንዳይገለጽ የጠየቀን አንድ ወጣት። እኔ ይላል ይሄው ወጣት 4 መርማሪዎች በየተራ እየተነሱ እውነቱን ተናገር እያሉ በጥፊና በእርግጫ እየደበደቡ አዳክመውኛል። በዛ ላይ እጅግ ይሞቃል። መቆም አቅቶኛል። ተዝለፍልፌ ወድቄያለሁ። እጅና እግሬን ይዘው በሩ ላይ ጣሉኝ። ኢሳያስን ይዘውት ሲመጡ ይታየኛል። ሊቢያ ውስጥ በአሸባሪዎች እንደታረዱ ወጣቶች ጀርባውን ጨምድደው ወደ ታች ደፍቀው ይዘውት ገቡ። እጁን ወደ ኋላ አዙረው በካቴና አስረውታል። ወደ ግድግዳው ፊትህን አዙር ሲሉት ይሰማኛል በማለት የሚያስታውሰውን ምልልስ እንዲህ ያስረዳናል። ማነው ስምህ? ኢሳያስ በላይ። የት ነው የተወለድከው? ጎንደር። ለምን እንደታሰርክ ታውቃለህ? አላውቅም። ምን አባ ሆነ ነው የማታውቀው? ሌሎቹ እየደበደቡት አንዱ ይጠይቃል። ለምንድን ነው የማታውቀው? አላውቅም። ከቤቴ ነው ይዘውኝ የመጡት። ከፋኖች ጋር ምን ነበር ስታወራ የነበረው? ከማንም ጋር አውርቼ አላውቅም። ስልካችሁ እንዳይጠፋ ምን አድርጉ ነው ስትላቸው የነበረው? አሁንም የእርግጫና የጥፊ ድምፅ ይሰማኛል። ይናገራል ቆይ ሲል አንዱ ገላጋይ ሆኖ ተከሰተ። በህይወት መኖር ከፈለግ ተናገር፣ ካልሆነ አስክሬንህን እዚህ ነው በእሳት የምናቃጥለው። የእሱ ድምፅ አይሰማኝም። ልጆች አሉ አይደል? ተናገር እንጂ። እንዲናገር ተንጫጩበት። የእሱ ድምፅ አሁንም አይሰማም። አንዱ በምን እንደመታው ባላውቅም ኢሳያስ ብሎ ሲወድቅ ተሰማኝ። ከወደቀበት በእግራቸው ሲደበድቡት አንደኛው አሁን ይናገራል ተውት ብሎ አስቆማቸው። ኢሳያስ መሬት ላይ እንደተኛ ያቃስት ነበር። ለፋኖ ስልካችሁ እንዳይጠለፍ ምን አድርጉ ብለህ እንደተናገር ካላወጣ አስክሬንህን ለጅብ ነው የምንሰጠው። ልጆችህን ድጋሚ አታያቸውም። ሁለቱ መርማሪዎች የክፍሉ ሙቀት መቋቋም ያቀታቸው ይመስላል። ሲወጡ
እኔ መኖሬንም ረስተው ይሄን ነው በደንብ ጠይቁት ያለው ኮማንደር ሲል ሰማሁት። ማን ነበር ስሙ? አንደኛው ጠየቀ። ኢሳያስ አለ ሌላኛው። አንደኛው መርማሪ የእስረኞቹን ክፍል ከፍቶ 2 እስረኞችን ይዞ መጣና ይዛችሁት ግቡ ብሎ አንጠልጥለው ክፍሌ ውስጥ አስገቡኝ። ኢሳያስ በላይ ምርመራ ክፍል ውስጥ አድሮ ጠዋት እንደ ጨርቅ ሰውነቱ ልሞ በእስረኞች ተደግፎ መጣ። ሙቀቱ እሳት ነው። የሚሰጠን ውሃ በቀን ግማሽ ሊትር ከአንድ ዳቦ ጋር ነው። ሁላችንም ተዳከመን። ወደ መጨረሻው ቀን ኢሳያስንና እኔን በመኪና ራቅ ያለ ቦታ ይዘውን ሄዱ። እልም ያለ በረሃ ነው። ከመኪና አስወርደው 2 እጅና እግራችንን በካቴና አስረው እዚህ በረሃ ላይ ጅብ ነው የሚበላችሁ፣ ማንም አይደርስላችሁም፣ እውነቱን ብትነግሩን ይሻላል ሲል አንዱ መርማሪው ጠየቀን። እኔ ከማንም ጋር ተገናኝቼ እንደማላውቅ ነገርኩት። ኢሳያስ ደካክሞ ስለነበር የሚለው አይሰማም። እኔን መልሰው መኪና ላይ አንስተው ጫኑኝ። ኢሳያስን ትተነው ሄድን። የተወሰነ ርቀት ከተጓዝን በኋላ እኔንም አውርደው ጥለውኝ ሄዱ። 2 እግሮቼና 2 እጆቼ በካቴና የታሰሩ በመሆናቸው በፍጹም መንቀሳቀስ አልችልም። ለመገላበጥ አያመችም እንጂ ከምርመራ ግቢው የተሻለ አየር አገኘው። ነፃነትም ተሰማኝ። ነገር ግን አውሬ ቢተናኮለኝ መከላከል እንደማልችል ሳስብ ደግሞ ስጋት ገባኝ። በግምት ከሌሊቱ 11 ሰዓት አካባቢ ሲሆን የመኪና ድምፅ ቀሰቀሰኝ። አንድ በማስክ እስከ አፍንጫው ድረስ የተሸፈነ መርማሪ ጋቢና ውስጥ ብቅ ብሎ በተኛውበት ቁልቁል እየተመለከተ ጅብ አልበላህም ሲል አብሮት ያለው ሹፌር ሳቀ። 2 ፈርጠም ያሉ ፖሊሶች አንስተው ማታ ከጣለችን ሽፍን ወታደራዊ ተሽከርካሪ ውስጥ አሉኝ። ትንሽ ከተጓዝም በኋላ ኢሳያስን አገኘ ነው። ይህም ሰውዬ አለ የዚህ ሀገር ጅብ ምን ነካው? በአፉ እንድናጎርሰው ፈልጎ ነው ሲል ሰማሁት። ለቃቅመው ወደ ምርመራ ካምፕ መለሱን። ከቀኑ 10 ሰዓት ሲሆን መርማሪዎቹ ኢሳያስን ጠርተውታል። እስረኛው ስለተዳከመና አቅም ስላነሰው እንደ በፊቱ አንዱን ደግፎ መሄድ አልቻለም። ራሳቸው ፖሊሶች ሰቅስቀው አንስተው ይወስዱናል። ኢሳያስንም እንደዚሁ አድርገው ወደ ምርመራ ክፍል አስገቡት። ምርመራ ክፍል 10 ሰዓት ገብቶ 12 ላይ ይዘውት ወጡ። እሱ ከምርመራ ክፍል ሲወጣ እኛ ለሽንት ወጥተን ተገናኘን። ሆዱ አካባቢ ደም በደም ሆኗል። ከላዩ ላይ ውሃ የተደፋበትም ይመስላል። ልብሱ ሁሉ በስብሷል። እስከ ሱሪው ድረስ በደም ተነክሯል። ደምና ውሃ ከሰውነቱ ይወርዳል። ፖሊሶቹ በር ላይ ስለጣሉት ዝልፍልፍ ብሎተኛ። ጠጋ ብዬ ሳየው ሆዱ ተቀዶ የውስጥ ክፍሉ ይታያል። ጠጋ ብዬ በሱ በኩል አለፍኩ። መራመድ አቃተኝ። ኢሳያስ አልኩት። አልመለሰልኝም። የሚደበድቡን በተቆረጠ የፌሮ ብረት ነው። ብረቱ ጫፍ ላይ ሲቆረጥ ትንሽ ሰየፍ ያለ በመሆኑ እሱ ሁላችንንም ብዙ ቦታ እየቆረጠን ደም ፈሷል። ብዙ ደም ስለፈሰሰን ሰውነታችን ገርጥቷል። ኢሳያስንም ያገኘው ይሄው ብረት ነው። ብረቱ ጫፍ ላይ ስለት እንዳለው ስለሚያውቁ የሚመቱን በስለቱ በኩል ነው። በኋላ መርማሪዎቹ ከምርመራ ክፍል ወጥተው ወደ ሕክምና ልንወስደው ነው፣ ገንዘብ አዋጡ አሉን። ከቤታችን ስንያዝ ኪሳችን ውስጥ የነበረችው በሙሉ አሰባስበን ሰጠን። ይዘውት ወጡ። በማግስቱ እኛንም ወደ አዲስ አበባ ይዘውን ተመለሱ ሲል የደረሰባቸውን ግፍ ለመሰረት ሚዲያ ተናግሯል። መርማሪዎቹ የኢሳያስን አስክሬን ለቤተሰቦቹ ሲያስረክቡ ለማንም ቢሆን ታስሮ እንደነበር እንዳትናገሩ ብለው የዛሬ ዓመት ግንቦት 7 ቀን አስክሬኑን አስረከቧቸው። ኢሳያስ በላይ የ2 ልጆች አባትና ባለትዳር ነበር። የኢትዮጵያ ነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ደርሷል አለ። ማህበሩ ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱ እንዲሁም ዛቻና ማስፈራሪያዎች እንዲቆሙ ጠይቋል። ይህን ያለው በተለያዩ የሀገሪቱ አካባቢዎች እየተካሄደ ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ ባወጣው መግለጫ ነው። በአሁኑ ሰዓት የተነሱ ያሉት የባለሙያዎቹና የማህበሩ አባላት ጥያቄዎች የተቋማት ግብዓት እጥረት መኖር፣ የደሞዝ ማነስ፣ የጥቅማ ጥቅም አለመኖር፣ የትምህርት ዕድልና የደረጃ እድገት አለማግኘት፣ የስራ ቦታ ደህንነት አለማግኘት ለረጅም ጊዜያት ከሚመለከታቸው አካላት ጋር ለውይይት ሲቀርቡና አጀንዳ ሆነው የቆዩ መሆናቸውን ገልጸዋል። ጉዳዩ አሳሳቢ ደረጃ ላይ የደረሰ በመሆኑ ሁኔታው የመንግስትን ትኩረት እንዲያገኝ ጠይቋል። የሕክምና አገልግሎት ተቋርጦ ወይንም ተስተጓጉሎ ጥያቄ ማቅረብ የጤና ተቋማቱም ሆነ ጤና ሙያተኛው ማዕከል የሆኑት ታካሚዎች ለሞት ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ያለው ማህበሩ ስራዎች በአስቸኳይ ወደ ነበሩበት እንዲመለሱ ሙያተኞቹ፣ የተቋማት ኃላፊዎችም ሆነ ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑ ሲል ጠይቋል። ጥያቄ ጠይቃችኋል ወይም አስተባብራችኋል በሚል ምክንያት በእስር ላይ የሚገኙ ጤና ባለሙያዎች እንዲፈቱ፣ በተቋማትም ሆነ በሌሎች አካላት የሚደረጉ ዛቻና ማስፈራሪያዎችም እንዲቆም ጠይቋል። ጥያቄ ያላቸው ነርሶችም ሆነ ሌሎች ሙያተኞች ለውይይት በሚዘጋጁ መድረኮች በመገኘት ጥያቄያቸውን እንዲያቀርቡና ለመፍትሄ ተባባሪ እንዲሆኑ ጠይቋል።
በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ በደረሰው የትራፊክ አደጋ የሟቾች ቁጥር 19 መድረሱን የከተማው ፖሊስ አዛዥ ኮማንደር ታዬ ጉርሜሳ ተናገሩ። በአደጋው ሕይወታቸውን ካጡ 19 ሰዎች በተጨማሪ 13 ከባድ ጉዳት ደርሶባቸዋል ተብሏል። በአደጋው 30 ሰዎች ሞተዋል እየተባለ የሚሰራጨው መረጃ ትክክል እንዳልሆነ ኮማንደር ታዬ ጉርሜሳ አረጋግጠዋል። ስካቫተር ጭኖ መነሻውን ቻግኒ ከተማ በማድረግ ወደ አባይ ግድብ አቅጣጫ ሲጓዝ የነበረው ተሳቢ ፍሬን በጥሶ መንገድ በመሳት የህዝብ መዝናኛ ሆቴል ላይ በመውጣቱ ነው አደጋው የደረሰው። ከዚሁ አደጋ ጋር በተያያዘ የክልሉ ፖሊስና የከተማው ኮሚኒኬሽን መምሪያ በሰጡት ማረጋገጫ ከ19 ሟቾቹ መካከል 17 ወንዶች፣ ሁለቱ ደግሞ ሴቶች እንደሆኑ አመላክተዋል። 13 ሰዎች ደግሞ የአካል ጉዳት እንደደረሰባቸው፣ ከነዚህም ውስጥ 11 ወንዶች፣ ሁለቱ ሴቶች እንደሆኑ ተነግሯል። ፖሊስ መኪናው መንገድ ስቶ ቤት ውስጥ ገብቶ ነው አደጋው የደረሰው፣ ሹፌሩ መሪ እምቢ ብሎት ነው ብሏል። ለአደጋው መንስኤ የቴክኒክ ችግር ነው፣ ከኬላ ጀምሮ ፍሬን እምቢ ብሎት ነው የመጣው የሚል ምላሽ ሰጥቷል። የተከበራችሁና የተወደዳችሁ የሊቅ ሚዲያ ቤተሰቦች ውድ ጊዜያችሁን ሰውታችሁ መርጣችሁን አብራችሁን ስለቆያችሁ የከበረ ምስጋናችን በያላችሁበት ይድረሳችሁ። ቤተሰባዊነታችን ይቀጥል ዘንድ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ያላችሁን አስተያየት ኮመንት ላይ አስቀምጡልን። በድጋሚ እስክንገናኝ ቸር ጊዜ ተመኘን።